በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ሕዝቅኤል ምዕራፍ 1 በ30ኛው ዓመት በአራተኛው ወር ከወሩም በአምስተኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ። የእግዚአብሔርንም ራእይ አየሁ። ንጉሡ ዮአኪን በተማረከ በአምስተኛው ዓመት ከወሩም በአምስተኛው ቀን የእግዚአብሔር ቃል በከለዳውያን ሀገር በኮቦር ወንዝ ላይ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። የእግዚአብሔርም እጅ በዚያ በእኔ ላይ ሆነች። እኔም አየሁ፣ እነሆም ከሰሜን በኩል አውሎ ነፋስና ታላቅ ደመና የሚበርቅም እሳት መጣ። በዙሪያውም ጸዳል ነበረ፣ በመካከልም በእሳቱ ውስጥ የሚበለጨለጭ ነገር ነበረ። ከመካከልም የአራት እንስሶች አምሳያ ወጣ። መልካቸውም እንደዚህ ነበረ፣ ሰውም ይመስሉ ነበረ። ለእያንዳንዱም አራት ፊት፣ ለእያንዳንዱም አራት ክንፍ ነበሩት። እግሮቻቸውም ቀጥ ያሉ ነበሩ። የእግራቸው ሰኮና እንደ ላም እግር ሰኮና ነበረ፣ እንደተወለወለ ናስም ይብለጨለጭ ነበር። በክንፎቻቸውም በታች በየአራቱ ጎድናቸው የሰው እጅ ነበረ። ለአራቱም እንደዚህ ያሉ ፊትና ክንፍ ነበሯቸው። የሁሉም ክንፎቻቸው አንዱ ከአንዱ የተያያዘ ነው። ሲሄዱም ወዲያና ወዲህ ሳይሉ አቅንተው ይሄዳሉ። አንዱም ወደፊቱ ይሄዳል። የፊታቸው አምሳያ እንደዚህ ነው። ለአራቱ ሁሉ በቀኛቸው የሰው ፊትና የአንበሳ ፊት አላቸው። ለአራቱም ሁሉ በእግራቸው የእንስሳ ፊትና የንስር ፊት አላቸው። ክንፋቸውም በላይ ተዘርግቶ ነበር። የእያንዳንዱም ሁለት ክንፋቸው የተያያዙ ነበሩ። ሁለቱም ገላቸውን ይከድኑ ነበር። እያንዳንዱም ወደፊት ቀጥ ብሎ ይሄድ ነበር። መንፈስም ወደሚሄድበት ሁሉ ይሄዱ ነበር። ሲሄዱም ወዲያና ወዲህ አይሉም ነበር። በእንስሶቹም መካከል እንደሚነድ የእሳት ፍም ያለ አምሳያ ነበር። በእንስሶቹ መካከል ወዲህና ወዲያ የሚሄድ እንደ ፋና ያለ አምሳያ ነበረ። ለእሳቱም ጸዳል ነበረው። ከእሳቱም መብረቅ ይወጣ ነበር። እንስሶቹም እንደ መብረቅ አምሳያ ይሮጡና ይመለሱ ነበር። ስመለከትም እነሆ በአራቱ እንስሶች አጠገብ በምድር ላይ አንድ መንኰራኵር አየሁ። የመንኰራኵሩም መልክ እንደ ቢረሌ ነበረ። አራቱም አንድ አምሳያ ነበሩ። ሥራቸውም በመንኰራኵር ውስጥ እንዳለ መንኰራኵር ነበረ። በየአራቱም ጎድናቸው ይሄዱ ነበር። ሲሄዱም ጀርባቸውን አይመልሱም ነበር። ከፍ ያሉም ነበሩ። በአራቱ ዙሪያ ሁሉ ዓይኖችን የተመላ ጀርባቸውን አየሁ። በሄዱም ጊዜ ሰረገላዎች ከእነርሱ ጋር ይሄዳሉ። እንስሶቹም ከምድር ሲነሱ መንኰራኵሮቹም ከእነርሱ ጋር ይነሳሉ። ደመና ባለበት በዚያ መንፈስ አለ። እንስሶቹ ይሄዳሉ፣ ከእነርሱም ጋር መንኰራኵሮቹ ይነሳሉ። የሕይወት መንፈስ በመንኰራኵሮች አለና በሄዱም ጊዜ ይሄዳሉ፣ በቆሙም ጊዜ ይቆማሉ። በእነዚያ መንኰራኵሮች ውስጥ የሕይወት መንፈስ አለና ከምድር በተነሱ ጊዜ መንኰራኵሮቹ ከእነርሱ ጋር ይነሳሉ። በእነዚያ እንስሶች ራስ ላይ ያለው መልክ ከላይ በክንፎቻቸው ላይ የተዘረጋ የበረድ መልክ እንዳለበት ጠፈር ነው። ከጠፈሩም በታች ክንፎቻቸው እርስ በርሳቸው ተቃንተው ነበር። ለእያንዳንዱም ገላውን የሚከድኑ ሁለት ክንፎች ነበሩት። ሲሄዱም የክንፎቻቸው ድምፅ እንደ ብዙ ውሃ ድምፅ፣ ሁሉን እንደሚችል የአምላክም ድምፅ፣ እንደ ታላቅ ሰራዊትም ድምፅ ሆኖ ሰማሁ። ሲቆሙም ክንፎቻቸውን ይሰበስቡ ነበር። በራሳቸውም ላይ ካለው ጠፈር በላይ ድምፅ ተሰማ። ሲቆሙም ክንፎቻቸውን ይሰበስቡ ነበር። በራሳቸውም በላይ ካለው ጠፈር በላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበረ። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበረ። ከወገቡም አምሳያ ወደ ላይ የሚብለጨለጭ የወርቅ አምሳያ አየሁ። ከወገቡም አምሳያ ወደ ታች እንደ እሳት አምሳያ አየሁ። በዙሪያውም ጸዳል ነበረ። በዝናብ ቀን በደመና ውስጥ እንዳለ ቀስተ ደመና አምሳያ እንዲሁ በዙሪያው ያለ ጸዳል አምሳያ ነበረ። የእግዚአብሔር ክብር ምሳሌ መልክ ይህ ነበረ። ባየሁም ጊዜ በግንባሬ ተደፋሁ። የሚናገረንም ድምፅ ሰማሁ። ትንቢተ ሕዝቅኤል ምዕራፍ 2 እርሱም የሰው ልጅ ሆይ በእግርህ ቁም፣ እኔም እናገርሃለሁ አለኝ። በተናገረኝም ጊዜ መንፈስ በእኔ ላይ መጣ፣ አነሳኝም፣ በእግሬም አቆመኝ። የሚናገረኝንም ሰማሁ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እኔን ወደ አስመረሩኝ ወደ እስራኤል ቤት እልክሃለሁ። እነርሱና አባቶቻቸው እስከ ዛሬ ድረስ አመፁብኝ። እነርሱ ፊታቸው የከፋ ልባቸው የደነደነ ልጆች ናቸው። እኔ ወደ እነርሱ ልክሃለሁ። አንተም ጌታ እግዚአብሔር እንዲህ ይላል በላቸው፣ እነርሱ አመፀኛ ቤት ናቸውና ቢሰሙ ወይም ቢፈሩ አንተ በመካከላቸው ነቢይ እንደሆንክ ያውቃሉ። አንተ የሰው ልጅ ሆይ ኩርንችትና ሾህ ከአንተ ጋር ቢኖሩም አንተም በጊንጦች መካከል ብትቀመጥ አትፍራቸው፣ ቃላቸውንም አትፍራ። አንተ ቃላቸውን አትፍራ፣ ከፊታቸውም የተነሳ አትደንግጥ። እነርሱ አመፀኛ ቤት ናቸውና። እነርሱ አመፀኛ ቤት ስለሆኑ ቢሰሙ ወይም ቢደነግጡ ቃሌን ትነግራቸዋለህ። አንተ የሰው ልጅ ሆይ የምነግርህን ስማ። እንደዚህ አመፀኛ ቤት አመፀኛ አትሁን። አፍህን ክፈት፣ የምሰጥህንም ብላ። ባየሁም ጊዜ እነሆ እጅ ወደ እኔ ተዘርግታ ነበር።
እነሆም የመጽሐፍ ጥቅልል ነበረባት። በፊቴም ዘረጋው፣ በውስጥና በውጭም ተጽፎበት ነበረ። ጽሑፉም ልቅሶና ሐዘን ዋይታም ይል ነበረ። ትንቢተ ሕዝቅኤል ምዕራፍ 3 እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ፣ ሄደህም ለእስራኤል ልጆች ተናገር አለኝ። አፌንም ከፈትኩ፣ መጽሐፉንም አበላኝ። እርሱም የሰው ልጅ ሆይ አፍህ ብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠ። እንዲህም አለኝ፣ የሰው ልጅ ሆይ ተነስተው ወደ እስራኤል ቤት ሂድና ግባ፣ ቃሌንም ንገራቸው። ወደ እስራኤል ቤት እንጂ ንግግራቸው ልዩ ወደሆነ ቋንቋቸውም ወደማይታወቅ ሕዝብ አልተላክምና፣ ንግግራቸው ልዩ ወደሆነ ቋንቋቸውም ሌላ ወደሆነ ቃላቸውንም ታውቅ ዘንድ ወደማይቻልህ ሕዝብ አላኩህም። ወደ እነዚያ ስልኬ ቢሆን ኖሮ በሰሙ ነበር። ነገር ግን የእስራኤል ቤት ሁሉ ክፉዎችና ልበ ደንዳኖች ናቸውና እኔንም መስማት እምቢ ብለዋልና የእስራኤል ቤት አንተን አይሰሙህም። እነሆ ፊትህን በፊታቸው አጸናሁት፣ ኃይልህንም ከኃይላቸው ይልቅ አጸናለሁ። ሁልጊዜ ከዓለት ይልቅ ትጸናለህ። አትፍራቸው፣ ከፊታቸውም አትደንግጥ፣ አመፀኛ ቤት ናቸውና። እርሱም የሰው ልጅ ሆይ የነገርኩህን ቃሌን ሁሉ በልብህ ጠብቀው፣ በጆሮህም ስማው። ተነስተህም ወደ ተማረኩ ወደ ወገንህ ልጆች ሂድ። እነርሱም ቢሰሙ ወይም ቢፈሩ ጌታ እግዚአብሔር እንዲህ ይላል ብለህ ንገራቸው አለኝ። መንፈስም ወደ ላይ ወሰደኝ። በኋላይም የእግዚአብሔር ክብር በቦታው ይባረክ የሚል የታላቅን ውጽውጽታ ድምፅ ሰማሁ። የእነዚያም እንስሳ ክንፎች እርስ በርሳቸው ሲማቱ፣ በአጠገባቸውም የመንኮራኩሮችን ድምፅ የታላቁንም ንውጽውጽታ ድምፅ ሰማሁ። መንፈስም አንስቶ ወሰደኝ። እኔም በምሬትና በመንፈሴ ሙቀት ሄድሁ። የእግዚአብሔርም እጅ በላይ በርትታ ነበር። በቴል አቢብም ወዳሉ በኮቦርም ወንዝ አጠገብ ወደ ተቀመጡ ምርኮኞች መጣሁ። በተቀመጡበትም ቦታ ተቀመጥኩ። በዚያም በመካከላቸው እየተመላለስኩ 7 ቀን ተቀመጥኩ። ከ7ቱም ቀን በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ልጅ ጉበኛ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ በቃሌም ገሥጻቸው። እኔ ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባትነግረው፣ ነፍሱም እንድትድን ከክፉ መንገድ ይመለስ ዘንድ ለኃጢአተኛው ባትነግረው፣ ያ ኃጢአተኛ በኃጢአቱ ይሞታል። ደሙን ግን ከእጅህ እፈልጋለሁ። ነገር ግን አንተ ኃጢአተኛውን ብትገሥጸው፣ እርሱም ከኃጢአቱና ከክፉ መንገዱ ባይመለስ በኃጢአቱ ይሞታል። አንተ ግን ነፍስህን ታድናለህ። ደግሞ ጻድቁ ከጽድቁ ተመልሶ ኃጢአት በሠራ ጊዜ እኔ በፊቱ እንቅፋት ባደርግ እርሱ ይሞታል። አንተም አልነገርኸውምና በኃጢአቱ ይሞታል። ያደረጋትም የጽድቅ ነገር አትታሰብለትም። ደሙን ግን ከእጅህ እፈልጋለሁ። ነገር ግን ኃጢአት እንዳይሠራ ጻድቁን ብትገሥጸው፣ እርሱም ኃጢአት ባይሠራ ጻድቅ ነውና በሕይወት ይኖራል። አንተም ነፍስህን አድነሃል። በዚያም የእግዚአብሔር እጅ በእኔ ላይ ነበረች። እርሱም ተነስተ ወደ ሜዳ ሂድ፣ በዚያም እነግርሃለሁ አለኝ። እኔም ተነስቼ ወደ ሜዳው ሄድኩ። እነሆም በኮቦር ወንዝ እንዳየሁት ክብር ያለ የእግዚአብሔር ክብር በዚያ ቆሞ ነበር። በግንባሬም ተደፋው። መንፈስም ወደ እኔ መጣ፣ በእግሬም አቆመኝ፣ ተናገረኝም፣ እንዲህም አለኝ፣ ሂድ ገብተህ ቤትህን ዝጋ። አንተም የሰው ልጅ ሆይ እነሆ ገመድ ያደርጉብሃል፣ ያስሩህማል። አንተም ከመካከላቸው አትወጣም። እኔም ምላስህን ከትናጋህ ጋር አጣብቃታለሁ፣ አንተም ዲዳ ትሆናለህ። እነርሱም አመፀኛ ቤት ናቸውና የሚዘልፍ ሰው አትሆንባቸውም። ነገር ግን በተናገርኩ ጊዜ አፍህን እከፍታለሁ። እነርሱም አመፀኛ ቤት ናቸውና አንተ ጌታ እግዚአብሔር እንዲህ ይላል፣ የሚሰማ ይስማ፣ እምቢ የሚልም እምቢ ይበል ትላቸዋለህ። ትንቢተ ሕዝቅኤል ምዕራፍ 4 አንተም የሰው ልጅ ሆይ ጡብን ወስደህ በፊትህ አኑራት፣ የኢየሩሳሌምንም ከተማ ስዕል ሳልባት፣ በውስጧም የሚዋጉበት ግንብን ሥራ፣ በሰራዊትም ክበባት፣ በዙሪያዋም ጦር አስፍር፣ የሚዋጋ ጦርንም ወደ አደባባይዋ ላክ። የብረት ምጣድም ወስደህ በአንተና በከተማይቱ መካከል ለብረት ቅጥር አድርገው፣ ፊትህንም ወደ እርሷ አቅና፣ የተከበበችም ትሆናለች፣ አንተም ትከባታለህ። ይህም ለእስራኤል ልጆች ምልክት ይሆናል። አንተም በግራ ጎንህ ተኛ፣ በምትተኛበትም ቀን ቁጥር የእስራኤልን ቤት ኃጢአት አኖርባት፣ ኃጢአታቸውንም ትሸከማለህ። እኔም የኃጢአታቸውን ዓመታት ለአንተ የቀን ቁጥር እንዲሆንልህ 390 ቀን ሰጥቻለሁ። የእስራኤልንም ቤት ኃጢአት ትሸከማለህ። እነዚህንም በፈጸምክ ጊዜ በቀኝ ጎንህ ትተኛለህ። የይሁዳንም ቤት ኃጢአት 40 ቀን ትሸከማለህ። አንዱን ቀን 1 ዓመት አደረግሁልህ። ወደ ኢየሩሳሌም ከበባ ፊትህን ታቀናለህ፣ ክንድህንም ታጸናለህ፣ በእርሷም ትንቢትን ትናገራለህ። እነሆም ገመድ አደርግብሃለሁ፣
የምትከበብበትንም ወራት እስክትፈጽም ድረስ ከጎን ወደ ጎንህ አትገላበጥም። አንተም ስንዴንና ገብስን፣ አተርንና ባቄላን፣ ምስርንና አጃን ወደ አንተ ውሰድ። በአንድ ዕቃም ውስጥ አድርገህ እንጀራ ጋግር። በጎን እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። የምትበላውም በሚዛን በየቀኑ 20 ሰቅል ይሁን። በየጊዜው ትበላዋለህ። ውሃውንም በልክ የኢን መስፈሪያ ከ6 እጅ 1 እጅ ትጠጣለህ። በየጊዜው ትጠጣዋለህ። የገብስ እንጎቻንም ትበላለህ። በሰው ኩስም ታስበላዋለህ፣ በፊታቸውም ታዳፍነዋለህ። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን በምትበትንባቸው በአሕዛብ መካከል ንጹሕ ያልሆነ እንጀራቸውን ይበላሉ አለ። እኔም የእስራኤል አምላክ እግዚአብሔር ሆይ ይህ አግባብ አይደለም። እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ ጥንብና አውሬ የሰበረውን ከቶ አልበላሁም፣ ርኩስም ሥጋ ባፌ ውስጥ አልገባም አልኩ። እርሱም እነሆ በሰው ኩስ ፋንታ የከብት ኩበት ሰጥቼሃለሁ፣ በእርሱም እንጀራህን ትጋግራለህ አለኝ። ደግሞም እንዲህ አለኝ፣ የሰው ልጅ ሆይ የኢየሩሳሌምን እንጀራ በትር እሰብራለሁ። በችግር ያሉ እንጀራን በሚዛን ይበላሉ፣ እየደነገጡም ውሃን በልክ ይጠጣሉ። ይህም እንጀራንና ውሃን እንዲያጡ እርስ በርሳቸውም እንዲገዳደሉ በኃጢአታቸውም እንዲጠፉ ነው። ትንቢተ ሕዝቅኤል ምዕራፍ 5 አንተም የሰው ልጅ ሆይ ራስን ከሚላጭ ምላጭ ይልቅ የተሳለ ጎራዴን ውሰድ። ወስድህም በእርሷ ራስንና ጢምህን ተላጭ። ሚዛንንም ውሰድ፣ ጠጉሩንም ትከፋፍለዋለህ። የእስራትህም ወራት በተፈጸመ ጊዜ በከተማይቱ መካከል ሲሶውን በእሳት ታቃጥላለህ። ሲሶውንም ወስደህ ዙሪያውን በጎራዴ ትመታለህ። ሲሶውንም ወደ ነፋስ ትበትናለህ። እኔም በኋላቸው ጎራዴ እመዛለሁ። ከዚያም በቁጥር ጥቂቶቹን ውሰድ፣ በመጎናጸፊያህም ቋጥራቸው። ከእነርሱም ደግሞ ወስደህ በእሳት ውስጥ ትጥላለህ፣ በእሳትም ታቃጥላቸዋለህ። ከእርሷም እሳት ይወጣል። የእስራኤልንም ቤት ሁሉ እንዲህ ትላቸዋለህ፣ ጌታ እግዚአብሔር እንዲህ ይላል፣ ይህች ኢየሩሳሌም ናት። እርሷንና አውራጃዎቿንም በአሕዛብ መካከል አድርጌአለሁ። እርሷም ከአሕዛብ ይልቅ ፍርዴን በኃጢአት ለወጠች፣ በዙሪያዋም ካሉ ሀገሮች ሁሉ ይልቅ ትእዛዜን ተላለፈች። ፍርዴን ጥለዋልና በትእዛዜም አልሄዱምና። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በዙሪያችሁ ላሉት አሕዛብ ሰበብ ሆናችኋልና በትእዛዜም አልሄዳችሁምና ፍርዴንም አልጠበቃችሁምና በዙሪያችሁም እንዳሉ እንደ አሕዛብ ፍርድ እንኳ አላደረጋችሁምና። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ ራሴ በአንቺ ላይ ነኝ፣ በአሕዛብም ፊት ፍርድን በመካከልሽ አድርጋለሁ። ስለ ርኩሰትሽም ሁሉ ያልሠራሁትን እርሱንም የሚመስል ደግሞ የማልሠራውን ነገር እሠራብሻለሁ። ስለዚህ በመካከልሽ አባቶች ልጆቻቸውን ይበላሉ፣ ልጆችም አባቶቻቸውን ይበላሉ። ፍርድንም አደርግብሻለሁ፣ ከአንቺም የቀረውን ሁሉ ወደ ነፋሳት ሁሉ በትናለሁ። ስለዚህ እኔ ሕያው ነኝና በእድፍሽና በርኩሰትሽ መቅደሴን ስላረከስሽ፣ ስለዚህ በእውነት እኔ አሳንስሻለሁ ይላል ጌታ እግዚአብሔር። ዓይኔም አይራራም፣ እኔም ይቅር አልልም። ከአንቺም ሲሶው በቸነፈር ይሞታል፣ በመካከልሽም በራብ ያልቃል። ሲሶውም በዙሪያሽ በሰይፍ ይወድቃል። ሲሶውንም ወደ ነፋሳት ሁሉ በትናለሁ፣ በኋላቸውም ሰይፍን እመዛለሁ። ቁጣዬንና መዓቴንም በእነርሱ ላይ ጨርሳለሁ። መዓቴንም በፈጸምኩባቸው ጊዜ እኔ እግዚአብሔር በቅናቴ እንደተናገርሁ ታውቂያለሽ። በዙሪያሽም ባሉ በአሕዛብ መካከል በሚያልፉም ሁሉ ፊት ከልጆችሽ ጋር አጠፋሻለሁ። በቁጣዬና በመቅሰፍቴ በተበቀልሁሽ ጊዜ በዙሪያሽ ባሉ በአሕዛብ ዘንድ ትጨነቂያለሽ፣ ትደነግጫለሽም። እኔ እግዚአብሔር ይህን ተናግሬአለሁ። ለማጥፋትም የሆነውን አጠፋችሁም ዘንድ የምሰደውን የራብ ፍላጻ በላያችሁ በሰደድኩ ጊዜ ራብን እጨምርባቸዋለሁ፣ የእንጀራችሁንም በትር እሰብራለሁ። ራብንና ክፉዎችን አራዊት እሰድባቸዋለሁ፣ እቀስፍሻለሁ። ልጆችሽንም ያጠፋሉ። ቸነፈርና ደምም ባንቺ ላይ ይመጡብሻል፣ ሰይፍንም አመጣብሻለሁ፣ ይከቡሻልም። እኔ እግዚአብሔር ይህን ተናግሬአለሁ። ምዕራፍ 6 ይቀጥላል። ረድኤተ እግዚአብሔር አይለየን።